ሰላም እንዴት ነሽ? ወደዚህ ቪዲዮ ከመጣሽ ይህ ማለት ይህ ቪዲዮ ውስጥሽ የሆነ ነገር ነግሮሻል፣ ላንቺ እንደሆነ አውቀሻል በውስጥሽ ሜቢ ምናልባት ለኔ ይሆን ብለሽ ወደዚህ ቪዲዮ ገብተሻል። ግን አንድ ነገር ልንገርሽ፣ አንቺ አይደለሽም ይህ ቪዲዮ ያገኘሽው፣ ይህ ቪዲዮ ነው አንቺን ያገኘሽ። ምክንያቱም እግዚአብሔር እኛን መልእክት ሊልክልን ሲፈልግ በሰው አድርጎ ነው። የኔ አማርኛ ሜቢ ያን ያህል ጥሩ ላይሆን ይችላል፣ ግን ልቤ ከእግዚአብሔር ትልቅ የሆነ ግንኙነት አላት። እስካሁንም የመራኝ እግዚአብሔር ነው ብዬ አስባለሁ። ይህ መልእክትም ላንቺ ልሰጥሽ እፈልጋለሁ። ምክንያቱም እስካሁን ካለሽ ይህ መልእክት ላንቺ ነው። ስሚ ልንገርሽ፣ እስካሁን በጣም በብዙ ስቃዮች አልፈሻል። በጣም በብዙ ስቃዮች ከምገልጽልሽ በላይ ብዙ ሰዎች ሸውደውሻል፣ ከድተውሻል፣ ጥሩነትሽን የዋህነትሽን ለጥቅማቸው አድርገውታል። ጥቅም እንደሌለሽ አሳይተውሻል። ብዙ ሰዎች ፍቅር ነስተውሻል። እንደማትፈቀሪ እንክብካቤ እንደማይገባሽ ያሳዩሽ ሰዎች በጣም ብዙ ናቸው። የህይወት እድሎች ቶሎ ያመልጡሻል። እንዲሳካልሽ ትፈልጊያለሽ፣ ግን ህይወት ያንቺ ጠላት ይመስል እስካሁን ካንቺ ተቃራኒ እየሄደ ነበረ እና በብዙ መከራ አልፈሻል። አሁን ደክሞሻል። በጣም ድካም ውስጥ ነሽ ያለሽው። ኦልሞስት ወደ ተስፋ መቁረጥ ቀርበሻል። ግን ውስጥሽ የሆነ ነገር አለ፣ ሹክ የሚልሽ የሆነ የሚያቆይሽ ነገር አለ። አንዳንዴ ራስሽን ለማጥፋት ታስቢ ይሆናል። አንዳንዴ የህይወት አስጠልቶሽ ብን ብለሽ ወደ ሆነ ቦታ መጥፋት ያምርሻል። አንዳንዴ ተንበርክከሽ መለመን ትፈልጊያለሽ፣ ግን እስካሁን አልተሳካልሽም። እኔ ልነግርሽ የፈለኩት ነገር አይ ቲንክ ስቃይሽ ያበቃ ነው። አሁን ስቃይሽ ሊያበቃ ነው። ያ ሁሉ ያሳለፍሽው መከራ ሊያበቃ ነው። ያ ሁሉ የተጎዳሽው ሊያበቃ ነው። ምክንያቱም አሁን ይህ የሚያበቃው አንቺ ስለጸለይሽ ወይም ደግሞ ስለለመንሽ፣ ስለተጨናነቅሽ፣ ተስፋ ስለቆረጥሽ አይደለም። ከዚህ ሁሉ መከራ በኋላ በረከትሽን መቀበል የምትችይ ብቁ ሴት ስለሆንሽ ነው። አየሽ፣ አንድ ነገር ልንገርሽ፣ የእግዚአብሔር ስራ ማለት ነው። እግዚአብሔር ሆን ብሎ በመጥፎ ነገራት ያሳልፈናል። አይገርምም? በመጥፎ ነገሮች ያሳልፈናል። በቃ ሰዎች እንዲጎዱን ያደርጋል። ሰዎች እንዲከዱን፣ ጓደኞቻችን እንዲዋሹን ያደርጋል። እድሎች እንዲያመልጡን፣ ከስራ እንድንባረር፣ ከሰው ጋር ቶሎ እንድንጨቃጨቅ ያደርገናል። በሄድንበት ሁሉ የምናገኘው ሰው የኛ ተጠቃሚ እንዲሆን ያደርገዋል። በቃ በተቻለው አቅም እኛን ይቀጣናል። ግን ብዙዎቻችን እዚህ ቅጣት ውስጥ ሆነን የማናየው ነገር አለ፣ እግዚአብሔር የሚያየው። እሱ ደግሞ እግዚአብሔር ለበረከታችን እያዘጋጀን እንደሆነ ነው። አየሽ፣ አንቺ ይገባኛል፣ በብዙ ነገር አልፈሻል። በእነሱ ነገሮች ባታልፊ ኖሮ አሁን ያለሻት ሴት አትሆኝም ነበረ። ስሚ ልንገርሽ፣ አሁን ያለሻት ሴት አትሆኝም ነበረ። አሁን ያለሽ ልብ፣ አሁን ያለሽ አስተሳሰብ፣ አሁን ያለሽ ጥንካሬ፣ አሁን ያለሽ ምስጋና በጣም በጣም ትልቅ ነው ከምታስቢው በላይ። የእግዚአብሔር ዓላማም ይህ ነበረ። ይህ ጊዜሽ ደግሞ እያበቃ ነው፣ አብቅቷልም። በጣም ደስ ብሎኛል ይህ ቪዲዮ ስቀርጸው። ልንገርሽ፣ ይህ ካሜራ ለማብራት ብዙ ጊዜ ነው የፈጀብኝ። አንድ ቪዲዮ ቀርጬ ዲሊት ሆኖብኛል። መብራት ጠፍታለች፣ አሁን የለችም። ለምንድን ነው የሚቃረነኝ? ለምንድን ነው ይህ ቪዲዮ መልቀቅ ፈልጌ በቀላሉ መስራት ያልቻልኩት ብዬ ተናድጄ ነበረ። ለካስ ፈተና ይበዛብሃል ጠቃሚ ነገር ስታስተላልፍ። ልብ ብለሽ ስሚኝ። አሁን የምነግርሽ ነገር በረከትሽ መጥቷል። በረከትሽ ልትቀበይ ነው። ህይወት ይመቻችልሻል። አሁን እንዳሰብሽው፣ እንዳለምሽው፣ እንደተመኘሽው ስለለመንሽ አይደለም። አሁን ያቺ በረከት የምትቀበላት ሴት ስለሆንሽ ነው። አየሽ፣ በረከትሽ እግዚአብሔር ይዞት ነበረ። ለምን? እስከምትዘጋጂ ድረስ፣ ያቺ ሴት እስከምትሆኚ ድረስ። ገባሽ? በረከትሽ አሁን ትቀበያለሽ። ስለዚህ ከመቀበልሽ በፊት የምነግርሽ ነገሮች አሉ። በስነ ስርዓት በረከትሽ እንድትቀበይ የምትፈልጊው ህይወት፣ የምትፈልጊው ፍቅር፣ የምትፈልጊው ቤተሰብ፣ የምትፈልጊው ሀብት፣ ኤቭሪቲንግ በእግዚአብሔር በጣም 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 መተማመን አለብሽ። በጣም ከምታስቢው በላይ ነው የምልሽ። መጸለይ ብቻ አይደለም። እግዚአብሔር ይህ ሁሉ በረከት ያንቺ እንደሆነ
እንደሰጠሽ አሁን ያንቺ እንደሆነ አረጋግጠሽ መራመድ ጀምሪ። ያንቺ እንደሆነ አምነሽ መናገር ጀምሪ። ሰዎች ከህይወትሽ ጥለውሽ ሲወጡ ደስተኛ ሆኚ፣ አትናደጂ። አይ አመለጣቸው እሰይ። ምክንያቱም እግዚአብሔር አለ፣ ደርሶልሻል። አሁን እምነትሽ ነው አሁን የሚያወጣሽ። ልንገርሽ፣ እምነትሽ ነው የሚያወጣሽ። አንድ ታሪክ አለ ያየሁት የኢየሱስ ማለት ነው። ልንገርሽ፣ በእርግጠኝነት የታሪክ በደንብ ባላቀውም ግን ህይወቴ ላይ በጣም ብዙ ጥቅም አምጥቶልኛል። ሰው አንቺንም በጣም ይጠቅምሻል። ሰው መርከብ ጀልባ ላይ ነበሩ ከኢየሱስ ጋር ማለት ነው። ማን ነበረ እስኪ ያስታውሽኝ ኮሜንት ላይ። እየቀዘፉ ነበርና አሳ፣ ከዛ በግራ በኩል እየቀዘፉ ነበር። አሳ ምንም ሊያገኙ አልቻሉም። ከዛ ኢየሱስ ምን አላቸው? እስኪ በቀኝ በኩል ሞክሩ አላቸው። ከዛ በቀኝ በኩል ሲሞክሩ ማአት አሳ በቃ እንደው መሸከም አቃታቸው። ጀልባዋም ልትገለበጥ ነበር በጣም ከመብዛታቸው የተነሳ። ይህ ምንድነው መሰለሽ ልንገርሽ፣ እስካሁን አንቺ ማለት ነው ባለፈው ህይወትሽ ራስሽን እየበደልሽ ነበር። ይህ ማለት በግራ በኩል እየቀዘፍሽ ነው ያለሽው አሳው ምንድነው? ሀብት ነው፣ ፍቅር ነው፣ የምትመኘው ህይወት ነው። በግራ በኩል ስትቀዝፊ ምን እያደረግሽ ነው? ወደ ኋላ ህይወትሽ ተመልሰሽ የሚገባሽን ነገር ራስሽን እየነገርሽ ነው። እኔኮ በቂ አይደለሁኝም፣ እኔኮ መፈቀር አይገባኝም፣ እኔኮ እንዴት አድርጌ ሀብታም ልሆን እችላለሁ፣ እንዴት አድርጌ እንደዚህ ልሆን እችላለሁ፣ ሰዎች የበደሉኝ ሰው እኮ ነኝ እኔ፣ እድል እኮ አይሳካልኝም፣ ህይወት እኮ ለኔ ጠማማ ናት የሚሉ እነዚህ ሐሳቦች አሉ። እነዚህ ሐሳቦች እንግዲህ ስታስቢ በግራ በኩል አሳ ለመግፈፍ እየሞከርሽ ነው። ለመቅዘፍ ነው ለመግፈፍ፣ አማርኛ ለመሳብ እየሞከርሽ ነው ያለሽው፣ አይሳካልሽም። በቀኝ በኩል አሳውን ስትገፊ ግን ምን እያደረግሽ ነው? እነዚህ ሁሉ ቃላቶች አንቺ ራስሽን እንድታሳንሺ፣ ራስሽን እንድትጠይ፣ ራስሽን እንዳታፈቅሪ፣ ህይወት እየቀጣችሽ እንደሆነ፣ እንዴት ሁሉም ነገር እንደሚያስጠላ ምናምን እነዚህ ቃላቶች ማለት ነው ሳትቀበይ እዛው እየተናገሩ እየለፈለፉ እያለ ሊያሳምኑሽ እየሞከሩ እያለ ማለት ነው እነሱን ሳትሰሚ በእግዚአብሔር ማመን ማለት ነው። እሱ በእግዚአብሔር ማመን ህይወትሽ ይቀየራል አልኩሽ። አሁን እንዴት ብሎ ነው ህይወት የሚቀየረው? እንዴት አድርጎ ይሳካልኛል? እኔ እኮ ምናምን ብለሽ ከመናገር ማለት ነው አዎ ይቀየርልኛል፣ አዎ ህይወቴ ይቀየራል፣ አዎ በረከቴ መጥቷል፣ አዎ ተሳክቶልኛል፣ አዎ የምፈልገው ፍቅር አግኝቻለሁ። በምን? በእግዚአብሔር ስም፣ በእግዚአብሔር ስም። ምክንያቱም እምነት ካለሽ በቀኝ በኩል አሳ እየገፈፍሽ ነው ያለሽው። ስለዚህ አንቺ በቀኝ በኩል አሳሽን ትገፊያለሽ። እምነትን ተጠቅመሽ ሰዎች ሊበድሉሽ ይሞክራሉ፣ የበለጠ ሰይጣን ሊያቋርጥሽ ይሞክራል። ልንገርሽ፣ እምነትሽ በጣም ከፍተኛ ሲሆን አንድ ሰው ታናድጃለሽ። ውስጡ ሰይጣን ያለበት ሰው መጥቶ ማለት ነው ሊሰድብሽ፣ ሊያንቋሽሽሽ፣ ፍቅር እንደማይገባሽ ሊያሳይሽ ይሞክራል። ያ ሰው ሳትሰሚ ማለት ነው ያ ሰው በሰይጣን ቁጥጥር ውስጥ እንዳለ አምነሽ ነው የምልሽ። በእግዚአብሔርሽን እመኚ፣ በእግዚአብሔርሽን 100% እመኚ። ስኬታማ አይደለሽም የሚልሽ ሰው ካለ እሱን ሳትሰሚ በእግዚአብሔርሽን እመኚ። አንቺ እድሜ ልክሽ ማለት ነው እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበር። ልንገርሽ፣ እግዚአብሔርን ሳትሰሚ ሰዎችን እየሰማሽ ነበር። ልንገርሽ፣ አሁን ግን በረከትሽ መጥቶልሻል። ሀብታም ነሽ ኦሬዲ፣ ፍቅር አለሽ ኦሬዲ፣ የምትፈልጊ ህይወት እየኖርሽ ነው ኦሬዲ፣ የተባረከ ህይወት አለሽ ኦሬዲ። አምነሻልም ትራመጃለሽም። በዛው ልክ አስተሳሰብ ትራመጃለሽ፣ ትናገራለሽ፣ እምነቱ አለሽ። አለባበስሽ እንደዛው ነው። ቀና በይ፣ ድንን አትበይ፣ ድንን አትበይ። ለማን አባቱ ብለሽ ነው ድንን የምትዩ? ለማን አባቱ ብለሽ? ማንም ሰው ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ አይደለም። ከእግዚአብሔር በላይ ሆኖ አንቺ ሊመክርሽ ለሚያቆምሽ ምናምን የሚሞክር ሰው መካሪ ባይ ካለ ማለት ነው እሱ ያንቺ አይደለም። ልንገርሽ፣ እስካሁን ስንት ምክር ሰምተሻል አንቺ፣ ስንት የተመክረሻል። የተመከርሽው ሁሉ ግን እስር ውስጥ አስገባሽ። የሰው አስደሳች አደረገሽ፣ የሰው አስደሳች አደረገሽ። ምክር አትስሚ። ልንገርሻ፣ ምክር አትስሚ። አንቺ የምትሰሚው ምክር ምንድነው? እምነት ነው። ያንቺ ምክር እምነትሽ ነው። ልንገርሻ፣ ከእምነት በላይ ምክር የለም። ልንገርሽ፣ እመኚ ብቻ። በጣም ከፍተኛ የሆነ እምነት ሲኖርሽ ማለት ነው አንቺ ልጅ ኖ ያን ያህል እንትን አትሁኚ፣ ቀስ ብለህ ነው እንግዲህ ምናምን እንዳትወጪ የማይሆን ቦታ ላይ አንቺ እረፊ፣ ፍሪ። ፍርሃት ውስጥ ሊያስገቡሽ የሚሞክሩ ብዙ ሰዎች አሉ። እነዚህ ሰዎች ደግሞ ያንቺ ያቅራቢያ ሰዎች ናቸው፣ ቤተሰብ ብቲ፣ ጓደኛ ብቲ። ስለዚህ እነዚህ ሰዎችን ሳትሰሚ እግዚአብሔርን መስማት ጀምሪ። ተቃራኒው አድርጊ። በረከትሽ ታይዋለሽ፣ ይፈሳል። በእጥፍ ነው ምልሽ፣ በእጥፍ። እኔ አስተዳደጌ ልንገርሽ የሰው ምክር እየሰማሁኝ ያደኩኝ ሰው ነኝ። እንዴት መልበስ እንዳለብኝ፣ እንዴት መናገር እንዳለብኝ፣ አረማመዴ ምን መሆን እንዳለበት፣ አላማዬ ምን መሆን እንዳለበት፣ የት ደረጃ መድረስ እንዳለብኝ፣ ምን አይነት መንገድ መከተል እንዳለብኝ በሰው እየተመከርኩኝ እየተነገርኩኝ ያደኩኝ ሰው ነኝ። ከዛ አድጌ መጨረሻ ላይ ምን ሆንኩኝ? ሰው አስደሳች ሆንኩኝ።
እሺ ባይ ሆንኩኝ። ሰዎችን ላለማናደድ የራሴን ክብር ዘቅ የማረግ ሰው ሆንኩኝ። ራሴን የማላደንቅ ሰው ሆንኩኝ። ሰዎችን ላለማስቆጣት ስልኮ ነው። ኖ never በምክር ስም እኔ ራሴን አልቀጣም። በምክር ስም በምንም ተአምር ራሴን አልቀጣም። እግዚአብሔር አለልኝ። አሁን እምነቴ በእግዚአብሔር ነው። ባርኮቴም መጥቷል። ልንገርሽ ባርኮቴ መጥቷል። የኔ እናት ያንቺን ባርኮት እዚህ ላይ ነው ያለው። ስሚው፣ የነገርኩሽን ሁሉ ተቀብለሽ በእምነት መጓዝ ጀምሪ። አሁን የቤት ስራ ሰጥሻለሁ። አረማመድሽ በእምነት ይሁን። ቀና አባባልሽ በእምነት ይሁን። ለራስሽ ያለሽ እምነት በእምነት ይሁን። ለራስሽ ያለሽ ፍቅር በእግዚአብሔር እምነት ይሁን። ራስሽን ዝቅ እንዳታደርጊ። ሰዎች ላለማጣት እያልሽ መለመን ማቆም አለብሽ። ለፍቅር መለመን አቁሚ። ይህ ያንቺ የቤት ስራ ነው። ተቀባይነት መፈለግ አቁሚ ከሰዎች። ልንገርሽ ሁሌም የሚናገሩ የሚለፈልፉ ሰዎች አሉ፣ ጎረቤት አሉ። ሲሳካልሽ እቺ እኮ በቃ ሰርቃ እኮ ነው እንደዚህ ሆና እኮ ነው ምናምን የሚሉ ለፍላፊዎች አሉ። ልንገርሽ ስትወድቂ ደግሞ ማለት ነው እቺ እኮ ወደቀች እኮ ገብቶኝ ነበረ እኮ እንደዚህ የሚለፈልፍ ቡና መጠጫ የሚያደርግሽ ማአት ህዝብ ነው። የነሱ ተቀባይነት ሳትፈልጊ ማለት ነው አንዱን እግዚአብሔር ልብሽ ላይ ተቀምጦ ሁሌም ሹክ የሚልሽ አንቺ ጎበዝ ነሽ የሚልሽ የሚነግርሽ እግዚአብሔር፣ እሱን እግዚአብሔር ብቻ ስሚ። ህይወትሽ ከዛ ታይዋለሽ የት እንደሚደርስ። በርቺልኝ። እሺ ቻው።